ቺኳ አረ እንዴት ነው የምታምሪው? ቴንክ ዩ። አይኖችሽ ልክ እንደ ፀሐይ ነው የሚያበሩት። እንቅልሽ ደግሞ እንዴት አባቱ እንደሚያምር ደግሞ ወገብሽ ራሱ 8 ቁጥር። ቆይ አንተ ይሄን በምን አወቅ? ሰው ነው የነገረኝ። ውሸት ነው እንዴ? ሁሌ ሰው በነገር ነው የምትሄደው? አንተ በራስህ የምታውቀው ነገር የለም? ለምን በራሴ የማውቀው ነገር አለ። ምን? ለምሳሌ አርዲቤል ላይ ገንዘብ መደበሽ ስትጮች 20% ካሽባክ አለው። እንደገና ኦዳቸው አሪፍ ስለሆነ የማሸነፍ እድልሽም ከፍተኛ ነው። አንቺ እንደ አርዲ አይነት ካገኘሽ እኔ እቀጣለሁ ነው የምልሽ። አይኔ ያለ እንዴ? አንዳንዴ ጤና ይስጥልኝ ፖሊስ ጣቢያ። ትሰማለህ ሰውዬ? ዳይፐርም ወተትም አልቋል ገዝተህ እንድመጣ። ኧረ አንቺ ሴትዮ እባክሽ፣ ኧረ አንቺ ሴትዮ የቤቱ ጭቅጭቅ አይበቃሽም እንዴ? መስሪያ ቤት ድረስ ጭራሽ እየደወልሽ ትጨቃጨቂያለሽ። ዝጋ። የደሞዝ ቀን እንደሆነ እኮ አውቃለሁ። እንደለመድከው ዛምቡላን ተግተናና እዚህ ቤት ትገባት መስሏል። ወይኔ አንቺ ውሻ፣ እስኪ እዚህ አላደረሳለኝ ዛሬ ነርቼ ባለቀኝ ዛሬ። ማንን ዝጊ? ሰማያለ። ኧረ ፈጣሪ፣ የኔ ህይወት ግን ነገሩ እንዴት ነው? ደሞዜ ከስኳርና ከዳይፐር አላልፋለሁ እኮ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ እዚህ መሬት ላይ 100,000 ብር በቦርሳ ተጥሎ አገኘው። ሰማኛል። አሁን ነው ብሩን ይዘህ ፖሊስ ጣቢያ 07 ቀጥ ብለህ እንድታመጣው። ለምን? ለምርመራ ፈልገዋለሁ። እሺ፣ አዎ ቶሎ በል። እሺ፣ ሰላም ነው መርማሪ? እኮ ነው ያገኘሁት ብር። ኧረ ይሄ ነው በቃ፣ እናመሰግናለን። ሂድ። እኔ ባለቤቶቹን ፈልጌ ይሰጣቸዋለሁ። አንተ ሂድ። አዎ ስጣቸው። እኔ የሰው ወጥ አልፈልግም። ስጣቸው። አዎ God's plan ያመናል በለው። ታገባኛለህ ወይ? ምንድነው? የኔ ሰርግ ነው እንዴ? አንተ ሰርፕራይዝ! ምንድነው? እንኳን ደስ አለህ። አንተ ሰርግ ነው። የማበላሽ ሰርግ ነው። እናንተ እኮ ጓደኞች ናችሁ። ምንድን ናችሁ? እናንተ ደመኛ ናችሁ። ጓደኛ ነው። እዛ አምጣችሁ ይሳሱን ጨምሩ ይሁን። እኔ ፍቅር ምን ችግር አለው ብንጋባ? አንቺ በ2330 ብር ደሞዝ ምን ማገባሽ? አንተ አርጎ ንብረት ነው የሚፈልገው። በንብረት ግባ። በዚህ ጸጋ ነው ትዳር። ለቀ በእናትህ ትዳር ጸጋ ነው ያለ የማሪቷ በበዘፈን ነው ጸጋ ነው። ስማ ልንገርህ፣ ባለፈው ጫላን ታቆለጣ ጫላ የተሰፈሩ ታቆላ አገባልህና ሚስት አግብቶ ማታ ተነቅልበትና ምንድን ነው ይታ መሽሩፍ ካላመጣ አጨርስም። አረ ጓደኛዬ እንዲህ ኮነ ማይግረብኛ ሰዓት ውስጥ አብረኛ እንሂድ። እንደውም ሲጀመር እንሂድ። በቃ በተራረዛ ሰርግ ብሎ ነገር የለም። ምን ችግር አለው ብንጋባ? አንቺ በእናትሽ በ2333 ብር ደሞዝ ምን እንዳደረግልሽ ነው እንዴ? ቲሸርናቷ አተ ሺዲሩ ሐምዳም ሽምሺዲኑ ምን ማለት ነው? እሺ የተማረ ቆሎ አዞረ። በቃ ፊሲ ሳይጠቁ አትቻልም። አዳሜ ተነስ ቢላላ ትናንት ሲስጠው ነው የበሰረ ሰርታ ቲሸር አልሰራው። እሺ ናውጣ ቲሸር ረስቼው እኮ ናውጣ። ወይም ቲሸር ልቀልድና ካላሰብኩ እወጣለሁ። እሺ እስቲ ቀልድ። አንዱ ነው ጠንቋይ ቤት ሄድና ወደፊት የሚወልዳቸው ልጆች እንዳለ ማጅራመቺ እንደሚሆኑ ጠንቋዩ ነገረው። ከዛ በንዴት ወደ ቤት ተመለሰና ገላቸዋለሁ እነዚህ ምናምን ብሎ ምን ቢያርግ ጥሩ አውዶናይ ተቀመጥ። እሺ ተነሽ ይሉት የቤስቶን ሰርተሻል? አልሰራውም። እሺ ወይ እንደሱ ቀልጅ ወይ ነው ቀልዳለሁ። እሺ ቀልጅ አሁን አይደለም አትቸር እናንተ ብቻችንን ስንሆን ነው መቀለድልኝ። እሺ ቴዲ ተነስ። የቤት ስራ ሰርታል? አዎ ይወጥሽ ሰርቻ ጀግና አጨብጭብ ምድር ያሙዳሉ ጁላ ምንድነው? ህብለ ሰረሰራችን ለምን ይጠቅማል ብዬ እኮ ነው የጠየኩ። ምንድነው የመለስከው? ህብለ ሰረሰራችን የግብረ ስጋ ግንኙነታችንን ይቆጣጠርልናል። አይ ጀግና እኮ ነው ቴዎድሮስ አልበርት አንስታይን ቶማስ ኤዲሰን። አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴት ነች? እንኳን ደስ አለ። ባለቤቴ 8ኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድነው ዶክ? ትንሽ ስጦታ ገዝቼልህ እንዴ? መጋጫ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ፣ መቼም ተመስገን ነው። በጣም ደስ ይላል። እንዴ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት አራራራ ያዝ Good morning class. አዴ ቲሸርቱና ቦምቦ ክላብ ፒስ ነው ተማሪዎች። ዋግ ዋንት ሸሪ ያለንልህ ቲሸርት ትናንትና ቲቶር ጠርተን አንተ አልመጣም። አዎ እየቀንኩ ነበር። ምን አይነት አስተማሪ ነህ? ምንድነው ለልጆቹ ሲያስተማርካቸው ያለው? አካባቢ ሳይንስ ዝጋተ። እኔ እኮ ትምህርት ቤቱ ዳይሬክተር ነኝ። ላባረር ይችላል። ኧረ ቆይ ጫት ጥቅም አለ እንዴ? የታል አለ? ሻውን ቀስ ብለህ ከትምህርት ቤት ይውጣልኝ። ቆይ አንዴ አቶ ዳይሬክተር ይረጋጉ። አልረጋጋም። የማንም ሱሰኛ ልጆችን ከማበላሽቱ በፊት እንኳንም ደረስኩብህ። ኧረ እኔ ሱስ የለብኝም። ዝም ብያለሁ ባለ ቦታ ከሙልቅ ማለው ተጣለው አጨሳለሁ እንጂ ሱስ የለብኝም። በቃ እኮ ነው የማህበረሰቡ ችግር። ለተለወጠ ሰው ቦታ የላችሁም። በቃ እኔ ሱስ ትቻለሁ፣ ተለውጫለሁ። ለምንድን ነው የማታምኑኝ ግን? ተለውጫለሁ፣ በቃ ሱስ ትቻለሁ። ድጋሚ ስቅም ካየኝ ገደለኝ ነው ምን? እቺም የባህር ዳሯ ዛሬ የጀመርኳት ሆናብኝ ነው። በቃ ልጨርስና ተዋለሁ። ምንድን ነው ዊሪ ማይ ሃኒ እንዴት ነሽ? ሰላም ነው የኔ አበባ ስታምሪ።
ኦ አማርኛ ደግሞ ብዙ ምችል አይመስልም። ያ ዲያስፖራ ነኝ ከአሜሪካ ነው የመጣሁት። ኦኬ አሜሪካ ከየት ስቴት ነው የመጣሁት? አውስትራሊያ ስቴት ነው የመጣሁት። ደግሞ እንዴት ነው የምታምሩ የኔ አበባ። እኔ እዚህ ሀገር የመጣሁት ዋነኛ ምክንያት የሀገሬ ልጅ አግብቼ አሜሪካ ለመውሰድ ነው። ኦ በጣም ነው ደስ የሚለው። ያ ደግሞ ዛሬ ጸልዬ ነበር ፈጣሪ የኔ የምትላትን ሴት ካጠገቤ አድርግልኝ። ዛሬ አንቺን አገናኝ። እንዴት ደስ ይላል። ታዲያ የቀረውን ወሬ እራት ይብለን አናወራው። ኦ በጣም ደስ ይለኛል። ኦ ስሜ ዜድ ይባላል። ብሌን ይባላል። ቴንክ ዩ አበዛ ወርጋ ደበይ ናና የጁኑ አጠጣ ወርሳ ያስቆብሩሽ ጋር ደግሞ ናና አስጣቸው ሃኒ ሄዶ ወደዛ ሄሎ ጤና ይስጥልኝ ዘጠኛና ሄሎ ፖሊስ አቤት አራት አንበሶች ቤቴን ሰብረው ገቡ አራት አንበሶች እና አልበሉም ፈጣሪ ይመስገን አልበሉኝም ዝም ብለው እያዩኝ ነው እሺ ስም ማን ነው አቤል ዳንኤል ብዬካለሁ ሄሎ ፖሊስ አሁን አንበሶቹ መባላት ጀመሩ እዚህ ስልኩን ለአንዱ አንበሳ አስተው እንካ ፖሊሱ ያናግራል ሄሎ ምን ነው አንበሳው ምን ነው የሰውዬ ምን አደረጋችሁ ምህረት አድርጉለት ልክ እንደ ዳንኤል እርግጥ ነው ዳንኤል የፈጣሪ ሰው ነበር ይሄኛው ግን አይደለም ጤና ይስጥልኝ ዘጠኛና ሄሎ ፖሊስ ባሌ ደበደበኝ ይሄ የማይረባ ካዲያው ምን እያደረገ ነው ኤሌክትሪክ ተበጥሶ እየቀጠለ ነው ታዲያ ቆጣሪውን አታበሪውም እሺ ጤና ይስጥልኝ ዘጠኛና ሄሎ ፖሊስ ፍቅረኛ የሙሙን ቴሌግራም ግሩፕ ላይ ለቀቀብኝ ምን አሁን ነው ዝጉን ሲጮህ አሳየውል እንካ ጉድ ነው ዛሬ ፖሊስ ይፈልጋል ሄሎ ማን ግሩፕ ላይ ነው የለቀቀው እናንተ ምን ታረጉ ነው ያስቆጭ አባዬ ላስ ዝም በላይ ምን አባዬ ጭራሽ ክርና መርፌ ሆናችሁ ለያዛችሁ አባዬ አርገበና አባዬ አትበል አንተን ባሳደግኩበት ሁለት አህያ ብገዛ ኖሮ ይሸከሙኝ ነበር ጭራሽ ከደህና ጎረቤቴ ልታጣለኝ ነው የጎረቤት ልትነካካለ ወይኔ አምላክ ምን ባረርኩ ነው ቆይ አንተ ሞለርኩበት ይቅር በለኝ በተከበርክበት ሰፈር አዋረድኩ ይቅር በለኝ አባዬ ይቅር በለኝ ተዘዝቻለሁ ለመሆኑ ግን ስንቴ ነው ያደረጋችሁ አባባ አንድ ጊዜ ነው ያደረገው አይደለም አባ አራቴ ነው ያደረገው አንተ ያማል እንዴ አንድ ያረን እንዴ ያደረግ ነው ዝም በይ ሶስት እንደግማለን ገንዘቡ ይታለ መጀመሪያ የሀገሪቱን ሚስጥር ያዘውን ሰነድ አሳልፈህ ስጠኝ መጀመሪያ ገንዘቡ ስጠኝ ገንዘቡ ተዘጋጅቷል 50 ሺህ አንድ ላይ $100,000 ሀገርን በመሸጥ ብዙ አትቆጭ እኛ ማንሸጣትም ቀጣዩ ትውልድ ይሸጣት ነበር እንዳትቀሰቀስ ምድር ሀገር ሻጭ የእናቱት ነካሽ ባንዳውላ እንዴት እናት ሀገራችሁ ለገንዘብ ስትሉ አሳልፋችሁ ትሰጣላችሁ ወይኔም የኢትዮጵያ የእናቴ ቴዎድሮስ የነ ሜሊክ ሀገር ዛሬ ጀግና ከሀገሪቷ ላይ አልቆ ነው ብቻ ቀረው ኦኬ ሄሎ ሻምበስ አው ሌቦቹን የገቡበት ገብቼ እንጂ ከፍንጅ ያስካቸው ሄሎ ኮንስታብል ለይዛቸው ስለ ለጥቂት አመለጡኝ የተማሪ ናት ነው ወላጅ ናት ልጆት ምንድነው ከሁሉም ተማሪ የተለየ ነው አው ቲቸር እኔ ከሌሎች ተማሪዎች ትንሽ ፈጣን እላለሁ አይደለም ክሬቲቭ ነኝ አይደለም ጀብደኛ ነኝ ስማርት ነኝ ተንግርተኛ ነኝ ናት ነው ለራስና ሸውደ ለሚያልክ ደደብ ነህ እሺ ምንድነው ችግሩ ልጆት ሌሎች ተማሪዎችን እየረበሸ ነው እኮ ስማርትነት ኢኮኖሚ ይረብሻቸው ምድረ ዱቄታም ይሞክራሉ ነው የመጣሉ ግን አይችሉም ስራቸው መዛት እስቲ መጻፍ እንደሱ በፍጥነት አንብበው የሚያጋጥማት ናት ነው ለጀርመን ዋና ከተማ ማን ነች ሱዳን 5 ሲባዛ በ5 ስንት ነው 5 የዱር እንስሳ ጥራ 3 ጅብና 2 አንበሳ ከዚህ አሜሪካ ለመሄድ 10 ሰዓት ከፈጀብህ ደርሶ ለመመለስ ስንት ሰዓት ይፈጅባል ኧረ እኔ አልመለስም እንዳዩት ነው እንግዲህ ልጆት ምንም ለትምህርት ቢሆን ጭንቅላት የለውም ባይዘው ይደል አልበርትንም እንዲህ ነበር የሚሉት ከዛ ብድግ አለና ኤምሲ ስኩዌር አለባ